ታሪኩ በ1918 የኢንፍሉዌንዛ ወረርሽኝ ወቅት ያለውን ጊዜ እያሳየን ይጀምራል። ፐርል የተባለችው ወጣት ልጅ በቴክሳስ ግዛት ውስጥ ከጀርመን ስደተኞች ወላጆቿ ጋር የምትኖር ሲሆን ባለቤቷ ሃዋርድ ደግሞ በአንደኛው የዓለም ጦርነት ላይ እያገለገለ ይገኛል። የፐርል አባት በበሽታ የተዳከመና ሽባ በመሆኑ መናገርም ሆነ መንቀሳቀስ አይችልም። ጨካኝ የሆነችው እናቷ ሩት ደግሞ ፐርል አባቷን እንድትንከባከብና የእርሻ ስራውን እንድትሰራ ታስገድዳታለች። ፐርል ይበልጥ አስደሳች የሆነ ህይወት የምትመኝ ሲሆን በአካባቢው በሚገኝ ሲኒማ ቤት በሚታዩ ፊልሞች ልቧ ተሰርቋል። እናቷ ባትስማማም እሷ ዝነኛ የዳንስ ባለሙያ የመሆን ትልቅ ምኞት አላት። የእናቷን ውድ ልብሶች ለብሳ ስትደንስ እንደምናያት ይህንን ህልሟን ፈጽሞ ልትተው አትፈልግም። ታዋቂ መሆንና ጀብዱ የተሞላበት ህይወት መኖር ብትፈልግም ይህም በእርግጥ ለሷ ቀላል አይመስልም። በተጨማሪም ለአዋቂዎች በሚሰሩ ፊልሞች ላይም ልዩ ፍላጎት አላት። ስትደንስ እናቷ በድንገት ደርሳ በድርጊቷ ይዛት ከዚያ በቁጣ ገስጻትም እነዚህን የሚያምሩ ልብሶች እንድታወልቅና ዳግመኛ እንዳትደንስ ስትነግራት ያየን ሲሆን እዚህ ጋርም የልጅቷ እናት ተቆጣጣሪና አምባገነን መሆኗን እንረዳለን። ፐርል በእርግጥ ተበሳጭታ ወደ ከብቶች በረት ሄዳ ለእንስሳቱ ምግብ እየሰጠች ከራሷ ጋር ታወራለች። በህይወቷ ትልቅ ነገር ለማድረግ ቁርጠኛ እንደሆነች አውቀን በዚህ ቦታ መኖር ስለማትፈልግ ትልቅ ሰው ስትሆን ቦታውን ጥላ ለመሄድ ወስና እዚያው ቆማ ያለች አንዲት ዳክዬ ወደ እሷ ስትመጣ ፐርልም ዳክዬዋን በአቅራቢያው ወዳለ ኩሬ በመወርወርም ለአዞ ሰጠቻት። አዞ የእሷ የቤት እንስሳ ሲሆን ከፍጡሩ ጋርም ጥሩ ግንኙነት አላት። በመቀጠል ለእራት ጠረጴዛ ስታዘጋጅና አባቷን ስትንከባከብ አይተናት ከዚያም በጣም የምትናፍቀው ባለቤቷ የላከላትን ደብዳቤዎች አንብባ በመቀጠልም አባቷን ልታጥበው ወስዳው በዚህ መሃል እንኳን ታላቅ ዳንሰኛ እንደምትሆን ትናገራለች። እናቷ ለቤት የሚያስፈልጉ ነገሮችን እንድትገዛ ወደ ከተማ ብትልካትም እሷ ግን ወደ ሲኒማ ቤት በመሄድ የዳንስ ትምህርት ያለበትን ፊልም መርጣ ፊልሙ ሲያልቅም በሲኒማ ቤቱ ውስጥ ካለው ፊልም አሳላፊ ጋር እያወራች ስለ ባለቤቷና ስላላት ከፍተኛ የዳንስ ፍላጎት ስትነግረው ሰውየው በልጅቷ ጥንካሬና ፍላጎት ተደንቆ በፈለገችው ጊዜ ፊልሞችን በነፃ እንድታይ ሲጋብዛት ፐርል ለጊዜው ወደ ቤቷ እንደምትሄድና ጊዜ ስታገኝ እንደምትመለስ ነግራው የሲኒማ ቤቱ ሰራተኛም በፊልሙ ላይ የታዩትን የዳንስ ምስሎች የያዙ ጥቅል ፊልሞችን ይሰጣት ሲሆን ይህንን ያደረገው ዳንሰኛ ለመሆን ላላት ፍላጎት አድናቆት ስላለው ነው። በተጨማሪም በፈለገች ጊዜ እሱን ወይም ፊልሙን ለማየት እንድትመጣ ይነግራታል እና እሱ የወደዳትም ይመስላል። ወደ ቤት ስትመለስ ኃይለኛ ንፋስ ይነፍስ ስለነበር ንፋሱ ከኪሷ ውስጥ ጥቅል ፊልሞቹን በታትኖት እሷም እነሱን ፍለጋ ጀምራ ፍለጋው ወደ በቆሎ ማሳ ውስጥ ቢወስዳትም በማሳው ውስጥ የአዋፍ ማባረሪያ አይታ ከዚያም ከእሱ ጋር እብደት የተሞላበት ዳንስ ትደንሳለች። እነዚህን እንግዳ ድርጊቶች ከፈጸመች በኋላ ወደ ቤት ተመልሳ አባቷን እንድትንከባከብ ከምታዛት እናቷ ጋር ተገናኝታ አባቷን እንድታጥበው ታዛም ቀጥሎም አባቷን እያጠበች ሳለ ስለ ጥቅል ፊልሞቹ ምስሎች እየነገረችው ከዚያም ምላሽ ይሰጥ እንደሆነ ለማየት የአባቷን ጣት ብትቆነጥጠውም ነገር ግን ሰውየው ምንም እንቅስቃሴ አያደርግም። ያም ምሽት ቤተሰቡ ራት ሊበላ ሲል እናቷ መድኃኒቱ ከሚፈጀው በላይ ገንዘብ ሰጥታ ስለነበር መልሱን እንድትሰጣት ስትጠይቃት ፐርል ወደ ሲኒማ ቤት መሄዷን ለእናቷ መንገር ስለማትችል በተረፈው ገንዘብ ከረሜላ እንደበላች ስትዋሻት እናቷ ተቆጥታ ገንዘብ በማባከኗ በቅጣት ምግቧን ቀማቻትና ይህንን ምግብ አሁን ለቁርስ እንደምትበላው ነግራትም በተጨማሪም በቤታቸው ውስጥ ያለው ሁኔታ በጣም አስከፊ መሆኑን ትገልጻለች። የኢኮኖሚ ሁኔታቸው ጥሩ አይደለም። ከዚህም በላይ አሜሪካውያን ለጀርመኖች ያላቸው አመለካከት ጥሩ አይደለም። እስካሁን ጉዳት ያልደረሰባቸው እነሱ እንደ አሜሪካውያን በማስመሰልም ስለሚኖሩ ነው። ስለዚህ ፐርል ጥንቃቄ ማድረግ እንዳለባት ተናግራ ይበልጥ ኃላፊነት የተሞላባት እንድትሆን እንደምትፈልግና ይህንን ማድረግ ካልቻለች ግን ውጤቱን እንደምትቀበል በግልጽ ስትነግራት ፐርል ከእናቷ ጋር ተስማምታም ነገር ግን ወደ ክፍሏ ስትሄድ ከዚህ ቦታ አምልጣ እንድትሄድ እግዚአብሔር በአስቸኳይ ታዋቂ እንዲያደርጋት ትጸልያለች። በማግስቱ በበረቱ ስትሰራ የባለቤቷ እህትና እናት መጥተው የእህቱ ስም ሚትዚ ሲሆን ከፐርል ባለቤት ከሃዋርድ ምንም አይነት ደብዳቤ እንዳልደረሳቸው ነግራት ባለፉት ጥቂት ቀናት እናቷ ስለ ሃዋርድ በጣም ተጨንቃ እንደነበር ስትገልጽ ፐርል ግን እሱ ደህና መሆኑንና ደግደጉን እንዲያስቡ ነግራት ሚትሲ በመቀጠል የዳንስ ችሎታ መመዘኛ በቅርቡ እንደሚካሄድና የተመረጡት ልጃገረዶች በተለያዩ አገሮች ለመታየት በሚላከው ቡድን ውስጥ እንደሚካተቱ ትነግራታለች። ፐርል እሷን በመመዘኛው ላይ መሳተፍ እንደምትፈልግ ለሚትሲ ስትነግራት ሚትሲም በቀጠሮ ቀን ዝግጁ እንድትሆን መክራት
የሚሲ እናት ለፐርል እናት ስጦታ ለመስጠት ብትሞክርም እናቷ ግን እምቢ ያለቻት ሲሆን ይህ የሚያሳየው በሁለቱ ቤተሰቦች መካከል ያለው ግንኙነት መልካም አለመሆኑን ነው። ቆየት ብሎ በዚያ ምሽት ፐርል ተኳኩላ ከቤት ተደብቃ ወጥታ እንደገና ወደ ሲኒማ ቤት ሄዳም እዚያም የፊልም አሳላፊውን አግኝታ የሰጣትን ምክር እያሰበችበት እንደነበርና ተስጧንም ላለማባከን ወስና በቅርቡ በመመዘኛው ላይ እንደምትቀርብ ነግራው፣ ሆኖም ግን ስለ ዳንስ ችሎታዋ እንደምትጨነቅና ለመመረጥ ብቁ አለመሆኗን እርግጠኛ እንዳልሆነች ስትገልጽለት፣ የፊልሙ አሳላፊው ግን ነገሩን ቀላል አድርጋ እንድታየው እንደምትመረጥም እርግጠኛ እንደሆነም ይነግራታል። ከዚያም ፊልም ማየት እንደምትፈልግ ስትነግረው እሱም በወቅቱ በሕግ የተከለከሉ የአዋቂ ፊልሞችንም አሳያት። በመቀጠልም ለምን ወደ ውጭ ሀገር እንደማትሄድ ሲጠይቃት እሷም ወላጆቿን ጥላ መሄድ እንደማትችል መሄድ የምትችለው እነሱ በሌሉበት ጊዜ ብቻ እንደሆነ ስትነግረው ሰውየው ግን በእሷ እንደሚያምን ህልሟን እንደምታሳካና አንድ ቀን በትልቁ ስክሪን ላይ እንደሚያየትም እርግጠኛ መሆኑን ገለጸላት። ያን ምሽት ወደ ቤት ስትመለስ እናቷ ስታለቅስ የሰማች ሲሆን ሴትዮዋ የምታለቅሰው ስለ ባለቤቷ ሁኔታ መሆኑ ተገልጾም በማግስቱ ጠዋት ፐርል አባቷን ወደ ኩሬው ወስዳው ይህንን አሳዛኝ ህይወት አቁማ ወላጆቿን የማትንከባከብበት አዲስ ህይወት ለመጀመር ስትል አባቷን ለአዞ ለመስጠት ወስና አባቷን ወደ ኩሬው ልትገፋው ስትል እናቷ ከበስተጀርባ ትመጣና ከአባቷ ጋር ምን እያደረገች እንደሆነ ስትጠይቃት ፐርል ዝም ብላ እያወራችው እንደሆነ ነግራት፣ በዚህ መሃል አዞ ሄዶም እናቷ ስትሄድ ደግሞ እዚያ አንዳንድ የአዞ እንቁላሎችን ታያለች። አንዱን እንቁላል ወስዳ ወደ በረቱ በማምጣትም ሰብራው ፐርል አሁንም ባለቤቷን እየናፈቀች ባለቤቷ ከነዚህ ሰዎች በቀላሉ ሊያወጣት እንደሚችል ብታስብም ነገር ግን እሱ ጦርነት ላይ ስለሆነ ምንም ሊያደርግላት አይችልም። ፐርል አባቷና እናቷ የራት ጠረጴዛ ላይ ያሉ እናቷ በፐርል ክፍል ውስጥ ያገኘችውን መጽሔት አሳይታት እናቷ ፐርል ከሲኒማ ቤት የወሰደችውን ፕሮግራም ስላገኘች በእነዚህ ተግባራት በመሳተፏን በጣም ተቆጥታት እነዚህን ነገሮች ማቆም እንዳለባትና ስለ ህይወቷ ቁም ነገር መያዝ እንዳለባት ስትነግራት ፐርል የዳንስ ውድድር ስላለባት በዚያ እንደምትሳተፍ ስትመልስ እናቷ ግን እንዲህ አይነት ነገር እንደማታደርግ በግልጽ ነገረቻት። ባላት ህይወት ደስተኛ እንድትሆንና ወላጆቿ ላደረጉላት መስዋዕትነት ሁሉ እነሱን ማመስገን እንዳለባት ብትገልጽላትም ፐርል ግን ቢያንስ አንድ ጊዜ መሞከር እንደምትፈልግ ካልተሳካላትም ዳግመኛ እንደማታነሳው ተናግራ ይህ ማድረግ እንደምትችል ለሁሉም ማረጋገጥ እንደምትፈልግም ትገልጻለች። እናቷ በመቀጠል እንስሳትን በጭካኔ የመግደል ፍላጎቷ በተመለከተም ተጋፍጣት ፐርል ከዚህ ቤት ወጥታ ሌላ ቦታ ብትኖር ዓለም አንድ ቀን እውነተኛ ፊቷን ማየቱ እንደማይቀር ማንንም ሰው ከመጉዳትም ወደ ኋላ የማትልበት ጊዜ እንደሚመጣ ስለዚህ ሌላ ቦታ መሄዷ ጥበብ እንዳልሆነ ትነግራታለች። እንዲሁም በውጪ በሽታ ሊይዛትና እንደ አባቷ ልትሆን እንደምትችል እናቷ ስትጠቅስ ፐርል ግን እናቷ ላይ በማሾፍ ጸጸት ያለባት እናቷ መሆኗን እሷ የቁም ሬሳ የሆነውን ባሏን ከመንከባከብ ውጪ ሌላ የተሻለ ነገር ስለሌላት ህይወት እንደሌላት ትነግራታለች። እናቷ ተቆጥታ በጥፊ ስትመታት ፐርልም ራሷን መቆጣጠር አቅቷት እናቷን መልሳ መታት። ሁለቱም ድብድብ ጀምረው ፐርል እናቷን ወደ እሳቱ ገፍታትም በዚህም ልብሷ በእሳት ይያያዛል። ፐርል ደንግጣ እሳቱን ለማጥፋት ሙቅ ውሃ እናቷ ላይ ደፍታባት ይህም መላ አካሏንም በከባድ ሁኔታ አቃጠለው። ፐርል እናቷን ወደ ምድር ቤት ስትወረውራት አባቷ ግን ምንም ማድረግ ስለማይችል ወንበሩ ላይ ተቀምጦ በሐዘን ይመለከታል። እሷ ወደ ሲኒማ ቤት ሸሽታ እዚያ የፊልም አሳላፊውንም አግኝታው የምትሄድበት ሌላ ቦታ ስለሌላት ሌሊቱን እዚያ አሳልፋ ሁለቱም በመጨረሻ አንሶላ ይጋፈፋሉ። ተኝታ ያለ ታዋቂ ዳንሰኛ እንደሆነች በህልሟ ብታይም ነገር ግን የተቃጠለውን የእናቷን ፊት ስታይ ደንግጣ ትነቃለች። በማግስቱ ጠዋት ፊልም አሳላፊው በመኪና ወደ ቤቷ ያደረሳት ሲሆን ይህን ያደረገው ለመመዘኛው እንድትዘጋጅ ነው። ወደ ቤት እንዲገባ ትጋብዘውና ቤቱን አስተካክላ አባቷን ወደ አንድ ክፍል ወስዳው ከዚያም ከፊልም አሳላፊው ጋርም አልጋ ላይ ማይተናት ድርጊቱን እንደገና መፈጸም እንደምትፈልግ ገልጻ ከዚያም እሱ ወደ አውሮፓ መቼ እንደሚወስዳት ትጠይቀዋለች። ምክንያቱም እዚያ እንደሚወስዳትም ነግሯት ነበር። በዚህ ጊዜ ከወለሉ ስር ድምፅ ሰምቶ ስለ ድምፁ ሲጠይቃት ትላንት ምሽት ፐርል ምድር ቤት ውስጥ የቆለፈችባት እናቷ መሆኗን ተረድተን እሷ ግን ውሻዬ ነው ብላውም እንስሳቱን ለማሳየት ወደ በረት ወስዳው እዚያም በስህተት ውሻ እንደሌላት ትናገራለች።
በተጨማሪም በሚሲ እናት ተሰጥቷቸው የነበረውና የበሰበሰው የተጠበሰ አሳማ እንዲሁም ፐርል የነገረችው የማይጣጣሙ ወሬዎችና የድራማዊ ባህሪዋ ሰውየውን ግራም አጋብተውት ይህቺ ልጅ እውነት እየተናገረች እንዳልሆነ ተረድቶ በመኪናው ወዲያውኑ ለመሄድ ሲሞክር እሷ ግን ወደ አውሮፓ ሊወስዳት ስላልፈለገ ሊሄድ እንደሆነ በማውቀስ ሊነዳ ሲልም ፐርል በጣም ተቆጥታ ሰውየውን ወቅታ ትገለዋለች። ማንም በዚህ እርሻ ላይ ሊያስቀራት እንደማይችል መጮ ጀመራ። ምድር ቤት ወዳለችው እናቷ ሄዳ ሴትዮዋ በዚህ ሁኔታ ውስጥ ያለችው የሚገባትን ስላገኘች እንደሆነ ነግራት ቆየት ብላ የፊልም አሳላፊውን መኪና ከሬሳው ጋር ወደ ኩሬው ስትገፋው እዚያም ቴታ ብላ የሰየመችው አዞም አስክሬኑን በላው። ፐርል ከእናቷ ውድ ልብሶች አንዱን ለብሳ አባቷንም ካለበሰችው በኋላ አንቃ የገደለችው ሲሆን የገደለችው ብቻውን ትታው መሄድ ስላልፈለገች ነው። ፐርል መመዘኛ ወደሚካሄድበት ቤተ ክርስቲያን ደርሳ እዚያ ሚሲን አግኝታት ሚሲ ስለ ውድድሩ በጣም ብትጨነቅም ፐርል ግን በማንኛውም ዋጋ እንደምታሸንፍ እርግጠኛ ናት። ውድድሩን እንደምታሸንፍና ወደዚህ እርሻ እንደማትመለስ እርግጠኛ ስለሆነች ንብረቶቿን በሙሉ ጠቅልላም ነበር። ዳኞች ይመርጡኛል ብላ ያሰበችውን ዳንስ ብታቀርብም ነገር ግን ወጣት ጸጉረ ወርቃማ ወይም ሙሉ አሜሪካ ባለመሆኗ ስትባረር በጣም አዝና ሲል ታጽናናት አብራት ወደ ቤት ሄዳም በኩሽና ውስጥ ፐርል ለሚሲ ረጅም ንስሐ መሰል ንግግር በማድረግ ሀብታም ሆኖ ሳለ በዚህ እርሻ ላይ እንዲቆዩ ያስገደዳትን ባለቤቷን ሃዋርድን እንደምትጠላው ገልጻ በተጨማሪም የመገለልና ያለመተማመን ስሜቷን ሰዎችን በመጉዳት የምታገኘውን ደስታ የወላጆቿንና የፊልም አሳላፊውን ሕይወት ማጥፋቷንም ተናዛ ከዚያም ፐርል የተደናገጠችው ሚሲን በማባበል ከሷ ይልቅ ሚሲ እንደተመረጠች እንድትናዘዝም አደረገቻት። ሚሲ በመመረጧ ቀንታ ፐርል በመጥረቢያ አሳዳ ገድላትም ከዚያም የሚሲን አካል ቆራርጣ ለአዞ ቴታ መገባ በመቀጠልም ወደ ምድር ቤት ወርዳ ከሞተችው እናቷ ጋርም ተኛች። እናቷ ትክክል እንደነበረችና ፐርል ካላት ነገር ጋር መኖር እንዳለባት ወስና ባለቤቷ ሃዋርድ ከጦርነት ሲመለስ ምቹ ቤት በማዘጋጀት ጥፋቷን ለማካካስም ወስና በማግስቱ ጠዋት ሃዋርድ ሳይታሰብ ወደ ኩሽና ውስጥ ገብቶ በምግብ ጠረጴዛው ዙሪያ የፐርል ወላጆች ሬሳ ከበሰበሰ አሳማ ጋር ተቀምጦ ሲያይም ይደነግጣል። እሱም ምነው ጦርነት ይሻለኝ ነበር ሳይል አይቀርም። ከዛም ፐርል በረዥምና በህመም የተሞላ ፈገግታ ሰላምታ ስትሰጠውም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። ቻናሉን ሰብስክራይብ በማድረግ እንድትቀላቀሉኝ ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ